ሰላም ጤና ይስጥልን ውድ የተከበራችሁ ቤተሰብ እንደምን ቆያችሁ? ሰላማችሁ ይብዛልኝ እያልኩኝ ለቻናሌ ቤተሰብ የሆናችሁ ውድ ቤተሰብ ከልቤ እያመሰገንኩኝ እንዲሁም ቻናሌን ሰብ እያደረጋችሁ ቤተሰብ ሁኑ። ከዛ ሲቀጥል ዛሬ ወደ እናንተ የመጣሁትኝ አንድ እህታችን እንግዲህ እንደ ማንኛውም ሰው ስደት ተሰዳ እንግዲህ አንድ ሰው ስደት ሲሰደድ ወይም ደግሞ ከሀገሩ ሲወጣ አንድ አላማ አለ። እሱም ያልፍልኛል፣ ሰርቼ እለወጣለሁ፣ ምናልባት እናትና አባቷን እደግፋለሁ በማለት ይሆናል የወጣችው። ይበልጥ ደግሞ ራሴን ቀይራለሁ፣ ሰው ሆናለሁ፣ ትልቅ ቦታ ደርሳለሁ በማለት ነው። መቼም ሰው ወዶና ፈቅዶ አይሰደድም የሆነ ነገር ካልፈለገ በስተቀር ማለት ነው። ሰው ተመቻችቶለት ሁሉ ነገር ሞልቶለት ከሆነ ማንም ሰው ከሀገሩ መሰደድ አይፈልግም በፍጹም። ብዙዎች ናቸው ተሰደን እንለወጣለን፣ እናገኛለን፣ ሰርተን ወደ ሀገራችን እንመለሳለን ብሎ በባህር ላይ የቀሩ ስንቶቻቸው ናቸው? እስኪ እቺ እህታችን ምን እያለችን ነው? እናዳምጣትና እንመለሳለን ማለት ነው። ለብዙዎቻችን ትምህርት ይሆነናል ብዬ ስላሰብኩ ነው። ውድ ቤተሰብ እህታችን ምን እያለች ነው? ናችሁ ብዬ ስደውል እንዴት ነሽ ደህና ነሽ ወይ ገንዘብ ለምን አትልኪ? የለም እኮ ሰላምታ የለም፣ ሰላምታ የለም፣ የለም ሰላም የሚለኝ ሰው የለም። እንዴት ነሽ እንዴት ነሽ? ትንሽ እኮ እንትን ተቸግሬ ምናምን የስንታችሁን ቀዳዳ ልሸፍን? እኔ የስንታችሁ ቀዳዳ ልሸፍን? የትኛውን ልሸፍን? ለአንዱ ልጅ መሆን ያልቻልኩት የማናችሁ ልሸፍንላችሁ? ቆይ እንዴት ነው የማስረዳችሁ? እናንተ ልክ ደሞዝ ቀጥሪ የደውሉና ልጅ ምናምን የለም እንዲሆነን እንዴት አይኔ እሺ ምን ልሁን? እኔ ምን ልሁን? እሺ ለልጅ አንድ ሱሪ መግዛት ያልቻልኩት ሰው ለሁላችሁ መሆን ይችላለሁ እንዴ? የደሞዝ ቀን ለምንድን ነው ትዝ ብላችሁ? ምን አለ እንደዚህ እንኳን ብናፍቃችሁ ሳታስ ብትፈልጉኝ። እንግዲህ እህታችን እንደሰማችኋት ሰርታ ራሷን ለመለወጥ ራሷን ለመቀየር ነው ከሀገሯ የወጣችው። እግርታ ውድ ቤተሰቦቼ እንግዲህ እህታችን እንደሰማችኋት ራሷን ለመቀየር ሰርታ ለልጇ ለመሆን ነው። ግን ደግሞ እንዳሰበችው አልሆነላትም። ግን እህታችን ሲጀመር ስደት ላይ ወይም ደግሞ ከቤተሰብ ርቆ የሚኖር ሰው ቤተሰብን ይናፍቃል። ከሁሉም በላይ ቤተሰብ ጋር ሲደውሉ ቤተሰቦቻችሁ ልጄ ሆይ፣ እናት አባት ልጄ ሆይ እንዴት ነሽ? ጤናዋን አጥብቆ ሲጠይቋት፣ ደህንነቷ ሲጠይቋት ውስጧ ሰላም ያገኛል፣ ውስጧን ደስ ይላታል። ግን እህታችን ሰላምታ ሳይሆን ልጄ ሆይ ደህና ነሽ ወይ ሰላምታ ሳይጠይቋት ደሞዝሽ ደረሰ ወይ ብር ላክልን ቸግሮናል እያሉ እህታችን እንግዲህ እንደዚህ እያለቀሰች ነው። አንዳንድ ጊዜ ሩሩ ሰው መልካም ሰው ቤተሰቦች እስኪቸግራቸው ከሆነ በማለት እህታችን እንግዲህ ብዙ ጊዜ ቤተሰብ ስትደግፍ ስትልክላቸው መጨረሻ ላይ መሯት፣ አቅቷት፣ ደክሟት፣ ጉልበቷ ዝሎ እንደዚህ መሄጃ መምጫ ስታጣ ወታ እያለቀሰች ነው። ስታስብ ብትሄዱ እንኳን መውደቅ አይላትም። ወገኖቼ ማንም ሰው ስኖራችሁና ስኖራችሁ ብቻ ነው የሚወዳችሁ። ምንም ነገር እጃችሁ ላይ ከሌለ ምንም ነገር ከሌላችሁ እናት አባት እንኳን እንደ ድሮ እንደ መጀመሪያ አይሆኑላችሁም። ማንም ሰው እናንተን ሊያስጠጋ ፈቃደኛ አይሆንም። ለሳምንት እንኳን እናንተን የሚያስቀምጥ የለም። ስለዚህ ብዙዎቻችሁ የሚሸወዱት ከሀገራቸው ሲወጡ የባንክ አካውንት የላቸው በቤተሰቦቻቸው በእህት በወንድም ነው ገንዘባቸውን የሚልኩት።
ታዲያ ሰርቶ ወደ ሀገራቸው ሲመለሱ ገንዘብ የት አለ ያስቀመጥኩት የላኩት ብሎ ሲጠይቁ ገንዘባቸው የለም። ልፋታቸው ልፋታቸው ከንቱ ሆኖ ይቀራል ማለት ነው። 10 አመት 10 ምናምን አመት 6 አመት 8 አመት 4 አመት ጊዜያቸውን፣ ሰዓታቸውን፣ ጉልበታቸውን ተበልተው በዛ ላይ ህመም ገዝቶ ነው የሚሄዱት። ጤነኛ ሆኖ ከሀገራቸው የተሰደዱ እህቶች ብዙዎቻቸው ታሞ ብዙ በቃ የማያውቁት ህመም ተሸክሞ ነው ወደ ሀገራቸው የሚመለሱት ማለት ነው። በዛ ላይ ያ ህመም ላይ ሲሄዱ ሰርቶ ያስቀመጡት አስቀምጫለሁ ወንድሜ ጋር እህቴ ጋር ያሉት ገንዘብ የለም። የበለጠ ህመም እቺ እህት ታብዳለች። እቺ እህት ወዶ መሰላችሁ እንዴ? አንዳንድ ጊዜ ደክሞኛል፣ ሰለቸኝ፣ ራሴን ላጠፋ ነው፣ ከእንግዲህ በኋላ አታገኙኝም የሚሉት እኮ በብዛት ውስጣቸው በብዙ ነገር ተጨንቆ በብዙ ነገር ተቸግሮ ነው። ስለዚህ ባካችሁን እህቶቼ መጀመሪያ ለራሳቸው አስቡ። ምናልባት እናትና አባት እኔ አትርዱ አይደለም፣ እናትና አባት ግዴታ ነው፣ ውለታቸው አለብን። እነሱንም ታዲያ እንዴት እንደምንረዳቸው እንዴት እንደምናግዛቸው እያወቀን ሌሎችን ግን የአክስት ልጅ፣ የሚል ልጅ፣ የጎረቤት ልጅ፣ የዘመድ ልጅ እናንተ ምን የምትረዱበት የምታግዙበት ምክንያት የለም። ከማልቀስ በፊት መጀመሪያ ገንዘባችሁን እንደው በቃ ለብራችሁ ለጉልበታችሁ አስቡ። እኔ ማንኝ ኬት ነው የመጣሁት መድረሻ የት ነው የሚለውን ነገር መጀመሪያ እናስብበት። ማርያምን እንደዚህ ተጎርተው ጉልበት ካለቀ በኋላ እቺ እህት እኮ ያኔ 10 ምናምን አመት ሰርታለች። ያኔ 4 አመት ያኔ ከዛም በላይ ሰርታለች። ጉልበቷ አልቋል። ካሁን በኋላ እንኳን ሰርቻ ያገኛለሁ ሰርቻ አመጣለሁ ብትል ምናልባት ይሄ ጉልበት ላይ ኖራት ይችላል፣ ደክሟት ሊሆን ይችላል። ለዛም ነው እንደዚህ ወጣ መታለቅሰው። መጨረሻ ምን ይሆነ? ራስ ማጥፋት፣ ራስን መጉዳት ነው የሚሆነው። ስለዚህ ባካችሁ አስቀድማችሁ ጥንቃቄ ያደርጉላችሁ ፈልጌ ነው ውድ ቤተሰቦቼ። ከመጎዳታችን በፊት እንደዚህ ወጥተን ከማልቀሳችን በፊት እንደው ለራሳችን እናስብ በቃ። ምክንያቱም ማንም ሰው ለኛ እንደማያስብ እጃችሁ ላይ ከሌለ ማንም ሰው ዞር ብሎ እንደማያችሁ እርግጠኛ ይሄ ያለ ነገር ነው። እና መልካም ቆይታ ይሁንላችሁ ውድ ቤተሰቦቼ። መልካም ጊዜ